የእናቴ ልጅ ስለዚህ ሽሽታችሁ በሰንበት ወይም በክረምት እንዳይሆን ተጠንቀቁ። ጌታ የሚመጣበት ዕለት ክረምት ነው። የሚመጣው በሰንበት ነው። በሰንበት ወዲያ ወዲህ የሚሄድ የለም። መንገድ የሚጠይቅ የለም። መንገድ ቢጠይቅ የሚያሳየው የለም። በሰንበት ጉዞ የተከለከለ አንዱም ይሄ ነው። ስለዚህ በዚያች እሱ በሚመጣባት ዕለተ ሰንበት ንስሐ ልግባ ልቁረብ፣ የተጣላሁትን ልታረቅ አያስኬድምና ተዘጋጅታችሁ ኑሩ። የእናቴ ልጅ በሰገነት ያለ አይውረድ፣ በእርሻ ያለ ወደ ኋላ አይመለስ። መቅሰፍቱ ከባድ ነውና በዚያን ዘመን ለእርጉዞችና ለሚያጠቡ ወዮላቸው። እርጉዞች የእናቴ ልጅ ስደት ነው፣ ጊዜው መከራ ነው፣ ጦርነት ነው። ነፍሰ ጡሮች ሲሰደዱ በመንገድ ቢመጣ ሚጡ ይወልዱታል። ወተት ይላሉ፣ ወተት የለም። ከፍ ከፍ ያሉት ፍትፍት ይላሉ፣ ፍትፍት የለም። በዚያን ጊዜ ለእርጉዞች ለሚያጠቡ ወዮላቸው። አንድም ተንኰልን አርግዘው ተንኰልን ለሚወልዱ፣ ግፍን አርግዘው ግፍን ለሚወልዱ ያ ቀን ያ ጊዜ ለእንደነዚህ ያሉ ግፈኞች ወዮላቸው። አንድም ሰማይ ምድር ያልፋል፣ ሕጌ አያልፍም። እለፍ ያልኩት ያልፋል፣ አትለፍ ያልኩት አያልፍም። እለፍ ያልኩት ያልፋል፣ እለፍ ያላልኩት አያልፍም። ሕጌን የያዘ አያልፍም፣ ሕጌን ያልያዘ ግን ያልፋል።